ሌላ ያልሆነ ከእግዚአብሔር ውጪ ሌላ መታመኛ የሌለው ሰው የሚደገፍበት የሚታመንበት ራሱ እግዚአብሔር የሆነ ሰው ይሄኛው ሰው ብሩክ ይባላል። ራሱ ነው መጽሐፉ የሚለው ብሩክ ይለዋል ይሄንን ሰው። ይሄ ሰው ምን አይነት ሰው ነው? ዝም ብሎ ብሩክ ብቻ አይደለም። ምን አይነት ሰው ነው? በውሃ አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ ይላል። ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል ይላል። ይሄኛው የተተከለው በውሃ አጠገብ ነው። ምንጩ ማይቋረጥበት ነው። ምንጭ ስር ነው ያለው። ኢየሱስ ክርስቶስ ጌታ ነው። ስሩን እንደሚዘረጋ እንደሚስፋፋ የሚገርማችሁ ሙቀት ሲመጣ አይፈራም ይላል። ቅጠሉም እንደሚለመልም ይላል። ሙቀት ቢመጣ ምን ቢመጣ የማይፈራ ነው ብሩክ። ቅጠሉም ይለመልማል። በድርቅ ዓመት እንኳን አይሰጋም። ፍሬው አይቋረጥም። ከብሩክ እምነቱ በእግዚአብሔር የሆነ በእግዚአብሔርም የሚታመን ይህ ብሩክ የተባለው ማንነት ወይም ብሩክ የተባለው ሰው ከሱ ህይወት እነዚህን ነገሮች ማውጣት እንችላለን። ያለበት ስፍራ አስተማማኝ ነው። የመጀመሪያው ደረጃ አይፈራም፣ ይለመልማል፣ አይሰጋም፣ ፍሬያማ ነው። ወንድሞች ይሄንን ነገር ማየት እንችላለን። እርጉም ከሆነው ከመጀመሪያው ሰው ደግሞ ማየት የምንችለው ነገር ምንድን ነው ቢባል ያለበት ቦታ የማይመች ነው። ምድረ በዳ ነው። መልካምንም አያይም።